ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት ናችሁ? ዛሬ በብዙዎቻችን ዘንድ እንደ ትልቅ ችግር የሚታየውንና በራስ መተማመንን እንቅፋት የሆነውን የብብት ጥቁረት እንዴት በቀላሉ መከላከል እንደምንችል በዝርዝር ነው የምናየው። በዚህ ቪዲዮ ውስጥ የጥቁረት መንስኤዎችን እና 5 አስገራሚ የቤት ውስጥ መፍትሄዎችን በተለይ ደግሞ ዳግመኛ እንዳይመጣ የምናደርጋቸው ጥንቃቄዎችን ነው የምናየው። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ቤተሰቦቼ ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮን እስከ መጨረሻው ድረስ ስታዩት ጠቃሚ መረጃ ታገኙበታላችሁ። ለሌላ ሰውም ደግሞ እንዲደርስ ሼር በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁን ሆኑ። የመጀመሪያው የብብት መጥቆር መንስኤዎችን ነው የምናየው። ወደ መፍትሄው ከመሄዳችን በፊት ለምን ብብታችን ይጠቁራል የሚለውን ማወቅ ግማሽ መፍትሄ ነው። የመጀመሪያው በተደጋጋሚ በምላጭ መላጨት ነው። ይህ ቆዳው እንዲቆጣና እንዲሻክር ስለሚያደርገው የመጀመሪያው መንስኤው ነው። ሁለተኛው ደግሞ ኬሚካል የበዛባቸው ዶድራንቶች በውስጣቸው ያለው አልኮልና ሽቶ ቆዳን ሊያጠቁሩ ይችላሉ። ሶስተኛው ደግሞ የሞቱ ቆዳዎችን ህዋሳትን ማከማቸት ነው። ሌላኛው በጣም ጥብቅ ያሉ ልብሶችን ከቆዳ ጋር ሲታሹ ጥቁረትን ይፈጥራል። አሁን ወደ መፍትሄዎቹ እንሄዳለን። የመጀመሪያው ዘዴያችን ምንድነው? ድንች ነው። ድንች ካታኮሌዝ የተባለ ኤንዛይም ስላለው ቆዳን በተፈጥሯዊ መንገድ ያነጣል። ድንቹን ፈጭተው ጭማቂውን ለ20 ደቂቃ ይቀቡት። ሁለተኛ ዘዴያችን ሎሚና ስኳር። ሎሚ ሲትሪክ አሲድ አለው። ከስኳር ጋር በመቀላቀል የሞቱ የቆዳ ህዋሳትን ለማስወገድ በክብ ቅርጽ ለ3 ደቂቃ ድረስ ማሸት። ሶስተኛ ዘዴያችን አሎቬራ። ቆዳውን በምላጭ ወይንም በኬሚካል ተቆጥቶ ከሆነ አሎቬራ ማለስለስና ጥቁረቱን መቀነስ ይቻላል። አራተኛ ዘዴ ቤኪንግ ሶዳ። ከጥቂት ውሃ ጋር አዋህደው እንደ ማክስ በመቀባት ለ10 ደቂቃ ማቆየት። ይህ የቆዳ ቀዳዳዎቻችንን ያጸዳልናል። አምስተኛ ዘዴ የአፕል ሳይደር ቪኒጋር ነው። ከውሃ ጋር አቅጥነው በጥጥ በመንከር መቀባት። ይህ የቆዳን ፒኤች መጠንን ይጠብቅልናል ማለት ነው። እና እንግዲህ ቤተሰቦቼ አሁን ይህንን በቤታችን ውስጥ የተዘጋጀውን መፍትሄዎችን ስንጠቀም በቀላሉ የምናገኛቸው ስለሆነ ሁልጊዜ በቀን በቀን ቢሆን በየ2 ቀኑ መጠቀም እንችላለን። እና ደግሞ ማራኪ የሆነ ቆንጆ የሆነ ብብት እንዲኖረን ያደርግልናል። ይሄንን ስንጠቀም ግን ለብብት ብቻ ሳይሆን ማንኛውም አካባቢ ለጠቆረ ቆዳ ይሆናል። ለምሳሌ ጉልበታችን ጋር የጠቆረ ካለ እሱንም ብናደርግበት የበለጠ አሪፍ ለውጥ ይኖረዋል። እና ደግሞ እጃችን ላይም ይሄ መተጣጠፊያው ጋር አካባቢ የሚጠቋቁርብን ሰዎች አለን። እሱ ጋር ብንጠቀመው በጣም የተሻለ ለውጥ ይኖራል። እጃችንን ስናጥፍ ወደ ክንዳችን አካባቢ ጋር ያለውንም ያጸዳልናል ማለት ነው። እና ብቻ የተለያየ ቦታዎች ላይ የጠቆረ ቆዳ ካለን ብንጠቀመው የተሻለ ነው። ምክንያቱም ወጪ አናወጣበትም፣ ቤታችን ውስጥ በቀላሉ የምናገኘው ነው እንዳልኳችሁ። እና ተጠቀሙት፣ ጥሩ ለውጥ ታገኙበታላችሁ። ያልነገርኳችሁ ነገር ደግሞ ምንድነው? በአንገታችን አካባቢ ይሄ ማጅራታችን አካባቢ እዛ ጋርም ራሱ ብንጠቀመው በጣም ለውጥ እናገኝበታለን። እሺ ቤተሰቦቼ እንግዲህ ቪዲዮ ከተመቻችሁ ላይክ እያደረጋችሁልኝ፣ ሌላ መሰራላችሁ ቪዲዮ ካለ ደግሞ ኮሜንት ላይ አሳውቁኝ። ሌላኛው መከላከያዎችን ነው የምነግራችሁ። ይሄ ማለት ድጋሚ ብብታችን እንዳይጠቁ ምን አይነት ጥንቃቄ ማድረግ እንዳለባችሁ ሁሉንም በዝርዝር እነግራችኋለሁ። መፍትሄዎቹን እንግዲህ ከተገበርን በኋላ ጥቁረቱ ተመልሶ እንዳይመጣ ምን እናደርግ ወደሚለው መፍትሄ እንሄዳለን። የመጀመሪያው ከምላጭ ይልቅ በሰም ወይንም ደግሞ ዋክስን ለመጠቀም መሞከር። ሌላኛው ጥጥ የሆኑና ሰፋ ያሉ ልብሶችን መልበስ። በተጨማሪም የምንጠቀማቸው ዶድራንቶች ለይተን ማወቅ ይኖርብናል። ይህንን ስል ደግሞ ዶድራንት ስንገዛ ከአልኮል ፍሪ መሆኑን ደግሞ ማረጋገጥ ይኖርብናል። ሁልጊዜ ደግሞ ከታጠቡ በኋላ ቆዳውን በሎሽን ወይንም ደግሞ በኮኮናት ዘይት ማለስለስ ይኖርብናል። እስካሁን ድረስ ስለተከታተላችሁኝ ከልብ እያመሰገንኩ
ይሄንን መረጃ ደግሞ ለሌላ ሰው እንዲደርስም ሼር በማድረግ ተባበሩኝ፣ ሼር አድርጉልኝ ለማለት ነው። እና እነዚህን ዘዴዎች ደግሞ ስንጠቀም በሳምንት ከ2 እስከ 3 ጊዜ በመጠቀም አስገራሚ ለውጥ ማየት ትችላላችሁ። እንዳልኳችሁ ቪዲዮ ከጠቀማችሁ ከወደዳችሁ ደግሞ ለጓደኞቻችሁ ለቤተሰቦቻችሁ ሼር በማድረግ እንዳትረሱ። ምክንያቱም ይሄ አንድ ሰው የሚጠቅመው ስለሚሆን ማለት ነው። ስለተከታተላችሁን ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ቸር ይግጠመን።